የሴሎቻችንን የመስራት አቅም ይጨምራል። ሴሎቻችን ሰሩ ማለት we are healthy። ሴሎቻችን ተዳከሙ ማለት we are so ill። ስለዚህ ሴሎቻችን በጥሩ ሁኔታ አክቲቭሊ ሊሰሩ ያደርጋቸዋል። at the same time ዲጀነሬት እንዳያደርጉ ያደርጋቸዋል። ቶሎ እንዳይሞቱ ያደርጋቸዋል። ሴሎቻችን ይሞታሉ። የሚሞቱት ግን ስራቸውን ሰርተው ሲያረጁ ለምሳሌ የደም ሴሎች ተወስዱ 120 ቀን ፐርፌክትሊ ነው የሚሰሩት። ከዛ ሪታየር ያደርጋሉ። ከዛ ደግሞ በሄማቶክሪዮሲስ ፕሮሰስ ሌላ ደግሞ የደም ሴል ይመረታል። ይሄም የሚሞተው ሞቶ አዲስ እንዲመረት ምን ያስፈልጋል? ምግባችን ደግሞ በኒውትሪንት የበለጸገ ስላልሆነ we have to deal with we have to look for the supplement ለኛ ለምንጨራታ ያለበለዚያ ግን ይሄን ነገር ይኖራል ግን ዝም ብለን በማይረባ ምግብ ሆድ ባዶ ይጣላል ይላል ብንጠቀጥቀው ያ ምግብ እንኳን ሊጠቅመን ሌላ ቶክሲን ዲቨሎፕ እያደረገ ነው። አላስፈላጊ ነገር ውስጣችን ይፈጠራል። ምክንያቱም ሆድቃችን ደስትቢን አይደለም ነው የሚሉት ኒውትሪሽን አውት ደስትቢን ታውቃላችሁ አይደል? ይሄንን ጠርጎ ምን ይደረጋል? ቆሻሻ ማለት ያን ጠርጎ ቆሻሻ ያንን ሞሉ ቆሻሻ ሆድቃችን እንደዛ ቆሻሻ አይደለም ምን ነው አሁን እኛ ሰገን ቺፕሱን ማለት እነዚያ በቆስቁሱን ማለት ሳሙሳን ማለት ሎዙን ማለት ማንከትበት ነገር የለም። እሱ ግን በጣም ነው የሚገርም ውስጡ ማንቸራችሁ ምን አይነት ሰው ማትልክ ቢሰገን ስንቱን እንደያዘው ልክ አብሉ ነው እንደዛ ነው የሚለው ሰው ነው አንጀሩ ሁላን ሰውነታ የሚጠቅመን ነገር ብቻ በትንሽ ነው ማለት ያን ነገር ደግሞ ምግቦቻችን እንዲጠቅሙን የምናደርገው በዚህ ሰፕሊመንት በመደገፍ ምክንያቱም በቂ አይደለም። በምግባችን ውስጥ ያሉት ንጥረ ነገሮች በቂ አይደለም። ሰፕሊመንት መደገፍ አለበት። መደጎ ሰፕሊመንት ማለት ራሱ ማለት ሰፖርት ያ ነገር ያ በእጃችን የያዝነው ነገር በቂ አይደለምና ሰፖርት መደረግ አለበት። ዋቱ ሰፕሊመንት አድርገው በዛ ሁኔታ መመገብ እንደሞ ሁሉንም መመገብ የለም የሚያስፈልገን ማወቅ ግን ይፈልጋል። የሚያስፈልገን ነገር ማለት ሌላው አዴኖሲን የሚባለው ሬጉሌት ያደርጋል። አዴኖሲን ensures free flow of blood ደም በየመላ ሰውነታችን በበቂ ሁኔታ እንዲደርስ ያደርጋል። የአንዳንድ ሰው ፀጉር አይታችሁት እንደሆነ በጣም የሚያምር ወዛም ወፍራም ረዥም የሚያምር ፀጉር ታያለ። ያ ፀጉር በቂ ኦክሲጅን እና ኒውትሪንት በቂ ብለድ ፍሎ እንዲያድግ ሰው ግን በቆሻሻና በምናምን ብለድ ፍሎ ወደ ስካልፓቸው አይደርስ። ከዛ ፀጉሩ በታይ ጥፍራችን ያንዳንዱ ሰው ጥፍር ምንም ሳታረጉት የሚያምር ጥፍር አለ። ይሄ ራሱ በምግብ ነው ጥፍሩ ራሱ የሚያምር። አሁን ኤክስትሪም የምንሄደው ምግብ ምን ያህል እንደሚጠቅም ልነግራችሁ ፈልጋለሁ። ያ ደግሞ ምግብ የሚዳረሰው በማን ነው? በብለድ ሰርኩሌሽን ነው። ስለዚህ ጥሩ ብለድ ሰርኩሌሽን መኖር ከግር ጥፍራችን እስከ ራስ ፀጉራችን በቂ ብለድ ፍሎ ካለ we are quite healthy። ደም እናያለን፣ እንሰማለን፣ እናዳምጣለን፣ ሴንስ እናደርጋለን። ኢቭን ኢሞሽን እንኳን ሴንስ እናደርጋለን። ሰው ሲያዝን፣ ሲናደድ፣ ሲበሳጭ፣ ሲከፋ ሁሉ ብራይት ነው የሚሆነው ጭንቅላታችን። በደንብ ካልደረሰስ እየነገራችሁትም እንቅልፍ ላይ ነው ሰው so control cholesterol and free fat which is a good condition for cancer growth. you see እንዴት ሬጉሌተሪ ኢፌክቱ ኮሌስትሮል በተለይ ይሄ ኤልዲኤል የሚባለው ሎ ዴንሲቲ ሊፖፕሮቲን የሚባለው መጥፎ የሆነ ባድ ኮሌስትሮል እሱ በበዛ ጊዜ ለካንሰር ምንድን ነው ብያቸዋለሁ። እልል በቅምጥ ይሄ ዝም ብሎ አላስፈላጊ ቅባት የምትወጡ ከሆነ ለካንሰር በጣም እልል በቅምጥ። ስለዚህ አዴኖሲን ምን ያደርጋል? ይሄን ኤልዲኤል በመቀነስ ኤችዲኤል በመጨመር ለካንሰር ሴል የማይመች ሁኔታ ያደርጋል። እኛ ደግሞ ጤነኞች እንሆናለን። ካንሰር አይመቸውም። ዜን ካንሰሩ የመጥፋት እድል ይኖራል ማለት ነው። ብለድ ባላንስ ፒኤች አሲዲቲ ብለድ ፒኤች ይባላል። ደማችን ምንድነው? ስላይትሊ አልካላይን ከ7.35 up to 3.45 ፒኤች ደም ስላይትሊ አልካላይን ምን ማለት ነው? የሃይድሮጅን ሞለኪውል በደማችን ውስጥ ይመዘን። ያ ሲመዘን ፒኤች ፒኤች ሌቭል 7 ከሆነ ተለክቶ ይዛት ኒውትራል። ይሄ ኒውትራል ቢሆን የሚፈልገው ማንን ነው? ውሃም ራሱ ስላይትሊ አልካላይን ነው። አሁን ውሃ ስትገዙ አሁን ይሄ ውሃ አይን ያለው ሰው ቢያይልኝ 7.5 ምናምን ቢሆን that is best አልካላይን ነው። ደማችን አልካላይን
ስለዚህ አልካላይን ምግብ አንድ ቀን ደግሞ ምን አይነት ናቸው ለደም ተስማሚ የሆኑ አልካላይን ምግቦች ደግሞ እንግዲህ ይመጣና አስተምራቸው ምን አይነት ምግቦች እንላታለን። ደማችን አሲዲክ ከሆነ ለብዙ በሽታ ነው። አልካላይን ከሆነ ደግሞ ኮምፎርታብል ናቸው ሰውነታችን። ስለዚህ ባላንስ ዘ ፒኤች ኦፍ ዘ ብለድ ይሄ ጋኖደርማን በመውሰድ ይሄ አዴኖሲን የሚባለው ባዮ አክቲቭ ኮምፓውንድ የደማችንን ፒኤች ኖርማል ነው። የደማችን ፒኤች ኖርማል ነው ማለት ከ7.35 up to 3.45 ድረስ ሲሆን ኖርማል ስላይትሊ አልካላይን ብለድ ነው። 7 ከሆነ ኒውትራል ነው፣ ለበሽታ ነው የሚባለው። 6 ከሆነ አሲዲክ ነው፣ በደማችን ውስጥ አሲድ በዝቷል። 7.8 ከሆነ ደግሞ አልካላይን ነው። ወታጅ ቁጥሩ ሲቀንስ አሲዲክ ይባላል፣ ወደ ላይ ሲጨምር ደግሞ አልካላይን። ስለዚህ ደማችን ከ7.35 በላይ እስከ 7.45 ስለሆነ ስላይትሊ አልካላይን ነው የሚያስፈልገው። እንደዛ የማድረግም ነገር አለው ማለት ነው። በአዴኖሲን ምክንያት ነው። ፕሪቬንት ሃርት ሪሌትድ ፕሮብለምስ የልብና ልብ ችግሮችን ሁሉ ይከላከላል። ሃርት አታክን ይከላከላል። አቴሮስክሌሮሲስ ይከላከላል። ኮሮነሪ ሃርት ዲዚዝን ይከላከላል። ልብና ደም ስር ጋር ተያያዥ ያሉ ነገሮችን በአጠቃላይ ይሄ ነገር ይከላከላል። ፕሪቬንት ሆርሞንስ ሪሌትድ ፕሮብለምስ ሆርሞን ሪሌትድ ፕሮብለሞችን ሁሉ ሆርሞን በነገራችን ላይ ሴቶች ከ45 ዓመት በኋላ ምን ትሆናላችሁ? 45 ዓመት እንደዚሁ የራባት አላችሁ። ሜኖፖዝ ሜንስስ ፖዝ ሜኖፖዝ ማለት ሜንስ ማለት በሜዲካል ተርሚኖሎጂ የወር አበባ ሜንስ ፖዝ ደግሞ ፖዝ ማለት ፖዝ ማለት ተቀላቅሏል። ሜንስ ፖዝ ሜኖፖዝ ማለት ሜንስ ፖዝ ማለት የወር አበባ ፖዝ። በዚህ ጊዜ የኤስትሮጅን ሌቭል በዚህ ጊዜ ለካንሰር የሚባልበት ስለሚኖር ሆርሞን ሪሌትድ ፕሮብሌሞችን ሁሉ ምን ያደርግልናል ማለት ነው። ይሄ ነገር ይከላከላል ማለት ነው። ስለዚህ ነገሮችን ትራይተርፒኖክስ ቢልደር ነው ሰውነታችንን የሚገነባ ስትሬንግዝን ሜንቴን ዘ ኢንታየር ዳይጀስቲቭ ሲስተም ከዚህ እስከ መውጫው ድረስ ያለውን ነገር ሜንቴን ያደርጋል። ጨጓራ፣ አንጀት፣ ሬክተም፣ አነስ እስከ መውጫው ድረስ ከአፍ ከኢሶፋገስ ጀምሮ ከስቶማክ ከዳያፍራም ኤቭሪ ነገራችንን ይከላከልልናል ማለት ነው። ያተነገረ ኢምፕሩቭስ ኒውትሪሽን ኮንትሮልስ ኮሌስትሮል የምግብ ሁኔታችንን ምን ያደርጋል? ኢምፕሩቭ ያደርጋል። ኮሌስትሮልን ኮንትሮል ያደርጋል። ኮሌስትሮል ባለፈው ስንነጋገር ሰምታችኋል፣ ምን አይነት አደጋ እንዳለው ደም ስርን እንዴት አድርጎ ቱቦውን እንደሚዘጋ እሱን ሁሉ ያሻሻል። ልብ በሉ ለካንሰር ብለን የሰጠነው ነገር ልባችንን፣ ኩላሊታችንን፣ ኮሌስትሮላችንን፣ አንጀታችንን እንዴት እንደሚያድን የዚህ ሁሉ ችግር አለበት የዛ ካንሰር በሽተኛ። ስለዚህ ካንሰር ሴሉን ብቻ ሳይሆን የሚገለው መላ ሰውነቱን ምንድን ነው የሚያደርገው? ስትሬንግዝን እያደረገ እያጠናከረው እያበረታው ነው የሚሄደው ማለት ነው። ሆሊስቲክ ነው። ኬሞቴራፒው ግን ምንድን ነው የሚያደርገው? ካንሰር ሴሉን ይገላል። አብሮ ማንን ይገላል? የራሳችንን ሴል ይገላል። ከምግብ የተገኘ ዘዴ አብረን ይለያል። ኮንቬንሽናል ሜዲሲን አይለይም። ይሄ ግን ካንሰሮ ሴሎቹን ይገልና ሌላውን ምን ያደርጋል? ያጠናክረዋል። ይኸውላችሁ ስትሬንግዝን ያደርጋል። ሜንቴን ዘ ዳይጀስቲቭ ሲስተም። የሚገርም ነው እኮ ይሄ ለዚህ ነገር ጉድ በሽታውን ገሎ ሌላውን የሚያድን ነው። ዘ ሴም ሰፕሊመንት እና ተአምረኛ ነገር ኢምፕሩቭ ኒውትሪሽን አልኳቸው። ስትሬንግዝን ሊቨር ኤንድ ሃርት ሚስ የልብን እና የጉበትን ስራ ስትሬንግዝን ያደርጋል፣ ያጠናክረዋል። ሊቨር ኢዝ ዘ ላርጀስት ብለድ ሁሉም ባዮኬሚካል ሪአክሽን በአብዛኛው የሚሰራው ልባችን ውስጥ ከዛ ነው። ለመላው ሰውነታችን ይላል እዚህ ቼክ ኤንድ ኮንትሮል ተደርጎ የሚያስፈልገው ቶብር መርዙ ዲቶክሲፋይድ ሆኖ ኤክሰሱ ስቶርድ ሆኖ ምናምን የሚያስፈልገው ብቻ ነው የሚልከው። በጣም ነው የሚገርመው። በጣም የሚያስፈልጋትን ብቻ መርዝ መድኃኒት ይጠጣ ብላ ጊዜ ወይም አንዱን መድኃኒት ጠጣ ብሎ ቢጠጣ አትሞትም ብሎ መድኃኒቱን ኒውትራላይዝ መድኃኒት ለሆዴን አሞኛል ወይ ምናምን አሞኛል ብለህ መድኃኒት ብትወስድ ኖ ይሄ ምንም ቢሆን እንኳን በሽታ ሊያድን ቢችልም ሌሎቹን ሴሎች ስለሚገልብን ስለሚያጠፋ ሞዲፋይድ ያደርገው ከዛ የተወሰነው ነው አምልጦ ሄዶ ምንም ያደርገው በሽታውን ነው። ግን ያም ቢሆን አምልጦ በሽታውን ብቻ ነው እንደሚገለው
የራሳችንንም ሴል ነው። ለዚህ እኮ ነው ሐኪሞች መድኃኒት ሲሰጡ ምን ያደርጋሉ? 5 ቀን እረፍት፣ 3 ቀን እረፍት። ቢኮዝ መድኃኒቱ ከባድ ስለሆነ ቦታቸው መተኛ ያደርጋል። እንደውም አንዳንዴ ማሽን ላይ ተጠራ 7 ቀን እረፍት፣ ይሄን ብላ ይሄን ጠጣ ይላል። ምክንያቱም መድኃኒቱ ሆስፒታል ሜዳ አይለይም። ሁሉንም ነው ድራሽ ነው። አንዳንዱ ያቅልሻል፣ አንዳንዱ አይነን ያዞርባል፣ አንዳንዴ ራስ ምታት፣ አንዳንዱ ያቃጥላል ይነግሯል። ዲጂታል ቻይ ነገር ስለሚሰማ የመድኃኒቱ ባህሪ ነው። ቻል አድርጉ። አረ ከዚህ ውጭ ምንም ነገር አለ? የሚገርም ነው። ጋኖደርማ ጤነኛውን እየደገፈ በሽተኛውን የሚገል ነው። ምንም ሳይድ ኢፌክት የለውም። በጣም የሚያስገርም ምንም ሳይድ ኢፌክት የለውም። ፕሪቨንት አለርጂክ ሪናስ አለርጂ ታውቃላችሁ አይደል? የነገሮች አለመስማማት ከፎሊያን ከልብስ ውል። አንዳንድ ሰው ሱፍ አይስማማው፣ አንዳንድ ሱፍ ልብስ ሱፍ ፒውር ከሆነ ጭራሽ ነው ሰው የሚያሰራ። አንዳንዱ ሴት ደግሞ ወርቅ አለርጂክ ቢሆንባት የመሰለ ብራም አድርጋ ማታ ስትመጣ ቤቷ ሁሉ ቀልቶ አብዳ የምታወራው ይህ አለርጂክ ይባላል። ልክ እንደዚሁ አስማም ከአለርጂ ነው የሚመጣው። በተለይ ከሚሽን አንዳንዱ ሽታ አይወድም፣ አንዳንዱ የአበባ ሽታ አይወድም፣ አንዳንዱ ደስት ቤት ሲጠረግ ይሆናል አለ። ያ አስማም የሚቀሰቅስበታል። እንዲህ አይነት ነገሮችን ጋኖደርማ እንደዚህ ነው። እንደዚህ በአንድ ጥፍሩ ጣርቦ አስማም ራሹ አለርጂክ የሚባል ነገር ሰውነታችን ውስጥ እንዳይኖር በከፍተኛ ሁኔታ የሚረዳ ነው። ሌላው ብሪክ ዳውን ብለድ ሹገር ነው። የስኳራችን መጠን በጣም ከፍተኛ ከሆነ ያንን ወደ ያመጣል ወደ ኖርማል ያመጣል፣ ወደ ኖርማል። ስለዚህ ስኳር ደግሞ